ሰላም ሰላም ጋይስ እንዴት ናችሁ? አንድ የመጽሐፍ ቅዱስ ክፍል እያነበብኩኝ በጣም ስለገረመኝ ሼር ላድርጋችሁ ብዬ ነው። እና ሮሜ ውስጥ ነው እያነበብኩ ያለሁት። ሮሜ ምዕራፍ 4 ከቁጥር 19 ስለ አብርሃም እና ስለ ሳራ ነው። ሰው በደንብ እናውቃለን ታሪኩን። አይ ነው ማንም ያውቃል። አብርሃም እና ሳራ በመቶ ዓመታቸው ልጅ እንደወለዱ እግዚአብሔር እንደ አሸዋ አበዛለሁ ሕዝብህን ብሎ እስከ 100 ዓመቱ ልጅ አልነበረውም ከሳራ ማለት ነው። ግን ከአጋር ምናምን ከሌላ ሚስት የወለደው ልጅ አለ። ግን እግዚአብሔር በዛ አይደለም ኪዳን የገባው። እግዚአብሔር ኪዳን የገባው በሳራ በኩል እንደሚወልድና ልጆቹም ደግሞ እንደሚበዙለት ነው። ይሄን ተስፋ ጠብቆ ኖሯል አብርሃም እና ስለዚህ ተስፋ ጳውሎስ ለሮሜ ሰዎች እየጻፈላቸው ነው። ከብሉይ ኪዳን ጠቅሶ አዲስ ኪዳን ላይ ያስተማረ ነው ሰዎችን ጳውሎስ እና እንዲህ አለ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማዕፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ይሄ ማመኑ ጽድቅ ሆኖ ተቆጠረለት የሚለው ምናቃት እንትን ነች፣ ርዕስ ነች። ብዙ ጊዜም ደግሞ ከሌሎች ሃይማኖቶችም ጋር የሚያታግሉ ነገር አለው። ኦብቪየስሊ አፈታቱ በእግዚአብሔር ኃይል ለሚረዳ ሰው ሹር ነው። ይሄ እንትን ነው፣ የታወቀ ነው ነው። እና ግን እኔ እሱን አይደለም ዛሬ ላወራ የፈለኩት፣ ስለ ሆፕ ተስፋ የሚለውን ነገር ላወራ ነው እና የፈለኩት። አብርሃም 100 ዓመት ሞልቶታል። ሳራ ሺዝ 90 የሱ ስጋ ምውት መሆኑን ያውቃል። እንደ ደከመ ሴሎቹ ኦሬዲ ዴድ አድርገዋል። ይባስ ደግሞ ብሎ የሳራ ሞር ማጸኗ ይላል። እንግዲህ ማጸን ልጅ ወንብ የሚያዝበት ነው። ኤምብሪዮ ዴቨሎፕ የሚሆነው እዛ ነው። እና ይሄን አብርሃም ያውቃል እና የሳራ ማጸን ምውት እንደሆነ ያውቃል። ኢቨን ሴት ልጅ እናውቃለን ከ40 እስከ 50 ዓመቷ ውስጥ ነው ሜኖፓዝ የምትሆነው። which means መውለድ አትችልም ከዛ በላይ ሲሆን።